ሰላም ጋይስ እንዴት ናችሁ? አላችሁ ወይ? አለናል። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። በዚህ ቪዲዮ ሁለት ነገሮች የምናየው ይሆናል። ኖርማሊ ሁለት ነገሮች አይደለም፣ አንድ ነገር ብቻ ነው የምናየው። አንደኛው በባለፈው ቪዲዮ ላይ ጀስት ሪዋርድ እንደምሰጥ ተናግሬ ነበርና ወጣ ያወጣላቸውን ሁለት ሰዎች አብረን ምናይ ይሆናል። በዋነኝነት ግን አንድ ዋሌትን ማስተዋወቃችሁ ይሆናል ማለት ነው። እዛ ዋሌት ላይ እንዴት ነው አካውንት ክሬት የምታደርጉት? አካውንት ሳይሆን ጀስት ዋሌት እንዴት ነው ክሬት የምታደርጉት? ኢንቪቴሽን ኮድን ተጠቅማችሁ ደግሞ ሪዋርድ እንዴት ነው ኮሌክት የምታደርጉት? ኤርድሮፕ ሪዋርድ ስላላቸው ማለት ነው። ከዛ በመቀጠል ኤአይ ፊቸር ስላለው እሱን ተጠቅመን እንዴት ነው እርን ማድረግ የምንችለው የሚለውን፣ በመጨረሻም ደግሞ አሁን ላይ እንደምታውቁት ብዙ ዋሌቶች ክሬት ይደረጋሉና ፌኮችም ይበዛሉ በዛው ልክ ማለት ነው። ስለዚህ ፌክ እና ሪል ዋሌቶችን እንዴት ነው መለየት የምንችለው የሚለውንም ጀስት አንድ ስቴፕ ብቻ ያሳያችኋለሁ። ኮመንት ላይ ሌላ የምትፈልጉ ከሆነ እንዴት ነው መለየት የምንችለው የሚለውን አስቀምጡልኝ፣ ሌላ ቪዲዮ ሰራለሁ በዲቴል ማለት ነው። ስለዚህ እስካሁን የኛ ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ ምልክቷን ነክታችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ የኛን ጀማ መቀላቀላችሁን። የኛ ቤተሰቦችም ደግሞ እንደተለመደው ቪዲዮን ላይክ አድርጋችሁ ጀምሩ። እናንተ ላይክ ስታደርጉ ብዙ ሰው ጋር ተደራሽ ስለምንሆን ማለት ነው። ስለዚህ ወሬ አታብዛ፣ ብዙ ጊዜ ወሬ ታበዛ ለቀጥታ ዳይሬክት ወደ ጉዳዩ ግባ ትሉኛላችሁና ጀስት ወደ ቪዲዮ እንሂድ። እና የዋሌቱ ስም ኤክስ ዋሌት ይባላል። ኤክስ ስላችሁ ደግሞ የቀድሞ ፍቅረኛችሁ እንዳታስቡ፣ ጀስት ይሄኛው AIX ነው። ስለዚህ ታች በማስቀምጥላችሁ ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ ስትገቡ ወደ ኦፊሻል ዌብሳይቱ ይወስዳችኋል ማለት ነው። ከዛ እዚህ ጋር እንደምታዩት ኤክስ ዋሌት ምን እንደሆነ በዲቴል ይነግራችኋል። ዳውንሎድ ማድረግም ከፈለጋችሁ ዳውንሎድ ማድረግ የምትችሉበት በተኖች አሉ፣ ፎር iOS ኦልሶ ፎር አንድሮይድ ማለት ነው። ከዛ ዋይት ፔፐር አለው፣ ማኑዋሎች አሉት፣ ኤቭሪቲንግ በዲቴል ማየት ትችላላችሁ ማለት ነው። ዌብሳይቱ ላይ ገብታችሁ ያለውን ነገር በዲቴል ማየት ትችላላችሁ። ኤኒዌይስ እኔ አንድሮይድ ስለምጠቀም ጀስት በአንድሮይድ ዳውንሎድ ላድርገውና አፑን ኢንስቶል አድርጋችሁ ስትከፍቱት መጀመሪያ ላይ የምታገኙት ኢንተርፌስ ይሄኛው ነው። አዲስ ከሆናችሁ ዋሌት ክሬት ማለት ትችላላችሁ፣ ኦር ደግሞ ኤግዚስት የሚያደርግ ዋሌት ካላችሁ እዚህ አፕ ላይ ኢምፖርት ማለት ትችላላችሁ ማለት ነው። የእናንተን ኒሞኒክ ፍሬዝ ኦር ሲድ ፍሬዝ ተጠቅማችሁ ማለት ነው። እታች ላይ ደግሞ እንደምታዩት ጀስት አሁን ላይ ፖፑላር የሆኑ ቶከኖችን ያለበትን የፕራይስ ሁኔታ ያስቀምጥላችኋል። ከዛ ማርኬት ስትሉ ሞር ዲቴል የማርኬቱን ኮንዲሽን የተለያዩ ቶከኖችን ፕራይሳቸውን ያስቀምጥላችኋል። ኤክስ ጋር ስመጡ ደግሞ ቻት ቦት አለው፣ ቻት ማለት ትችላላችሁ። ጥያቄ ካላችሁ መጠየቅ ትችላላችሁ ዳይሬክትሊ። ዲስከቨር ጋር ስመጡ ደግሞ የተለያዩ አይነት ኤአይዎችን ታገኛላችሁ እዚህ ጋር ማለት ነው። እነዚህን እየነካችሁ ዳይሬክት ወደ ዌብሳይታቸው ዳይሬክት ያደርጋችኋል፣ መጠቀም ትችላላችሁ ማለት ነው። ሲቲንግ ደግሞ እንደምታውቁት ሲቲንግ ነው። ኢንቪቴሽን ኮድ እንዴት ባይንድ እንደምታደርጉ አሳያችኋለሁ። ከዛ በፊት ግን ጀስት ዋሌት ክሬት እናድርግ። ክሬት የሚለውን ትነካላችሁ። ከዛ እዚህ ጋር ኒሞኒክ የሚለውን ትነካላችሁ። ፓስወርድ ሴት አድርጉ ይላችኋል። ከዛ እዚህ ጋር የምትፈልጉትን 6 ዲጂት የሆነ ፓስወርድ ታስገቡና ኮንፊርም የሚለውን ተመሳሳይ ነገር ታስገብታችሁ ኔክስት ትሉታላችሁ ኦር ኮንቲኒው ትሉታላችሁ ማለት ነው። ጀስት እናስገባ ለምሳሌ። ቀጣይ ስቴፕ የሚሆነው እንግዲህ ኒውሜሪክ ፍሬዛችሁን ይሰጣችኋል። ኮፒ አድርጋችሁ ሴቭ የሆነ ቦታ ላይ ታስቀምጣላችሁ ማለት ነው አስ ኦልዌይስ። ከዛ ኔክስት ስቴፕ ትሉታላችሁ። ከዛ ቅድም ባካፕ የወሰዳችሁትን ኒውሜሪክ ፍሬዝ እዚህ ጋር ታስገባላችሁ ማለት ነው። ከዛ ሁሉንም ስታስገቡ ራይት ያደርግላችኋል። ኮንፊርም ትሉት። ከዛ ቀጥታ ወደ ዋሌቱ ይወስዳችኋል ማለት ነው። እንደዚህ አይነት ኢንተርፌስ ታያላችሁ። ከዛ በመጀመሪያ የምታደርጉት ምንድነው? ሲቲንግ ላይ ትመጣላችሁ። ጀስት ኢንቫይት ባይንድ የምትላለች እሷን ትነኩና እዚህ ጋር ታች ዲስክሪፕሽን ላይ ኮዱን አስቀምጥላችኋለሁ። እሱን ኮድ ታስገባላችሁ ማለት ነው። ካስገባችሁ በኋላ ኮንፊርም ትሉታላችሁ። ኦፕሬሽን ሰክሰስፉል ይላችኋል ማለት ነው። ወደ ዋሌታችሁ መታችሁ ስታዩ $1000 ብሎ ያስቀምጥላችኋል ማለት ነው። ይሄኛው ኤአይ አካውንት ነው የሚለው። ይሄ ማለት ወደ 10000 ኤክስ ቶክን የሰጣችሁ ማለት ነው። አሁን ላይ ሊስት ስላልሆነ ዊዝድሮ ማድረግ አትችሉም። እሱን ማወቅ አለባችሁ። በኋላ ላይ ነው ዊዝድሮ ማድረግ የምትችሉት ማለት ነው። እውነት ለመናገር በዚህ ልክ ቫልዩ ይኖረዋል ብዬ ባላስብም፣ ግን የዚህ ነው ማለት ሌላውን ፊቸር መጠቀምና ይሄኛውም ግን ሊስት ሲሆን የተወሰነ አይነት ቫልዩ ይኖረዋል ብዬ አስባለሁ። ሲቀጥል ደግሞ እንዴት በኤአይ እርን ማድረግ እንደምትችሉ አሳያችሁ። እዚህ ጋር ኤአይ ትሬዲንግ የሚል አለ። እሱን ትነኩትና ከዛ በኋላ እነዚህ ፕሮዳክቶችን ስቴክ ማለት ትችላላችሁ። BNB ሊሆን ይችላል፣ USDT ሊሆን ይችላል፣ ኦር ደግሞ TRX ማለት ነው። ሌትስ ሴይ TRXን ስቴክ ብታረጉ ከ20 እስከ 23% መንዝሊ ኢንካም ይኖራችኋል ማለት ነው። ስቴክ ያደረጋችሁትን ልክ ማለት ነው። እዚህ ጋር መታችሁ ሚኒመም ፐርቼዝ ማድረግ የምትችሉት 100 TRX ነው። 100 TRX ካላችሁ 100 TRX ታስገባላችሁ። ከሌላችሁ ደግሞ እዚህ ጋር ሪቻርጅ ትሉትና TRC20 አድሬስ አለው።
ይህን ኮፒ አድርጋችሁ በዚህ አድሬስ ላይ ያላችሁን ቻሬክስ ሚኒማም 100 ነው ብያችኋለሁ። ወደ 100 የሚሆን ትልካላችሁ ለዚህ ማለት ነው። ከዛ በኋላ ለጋት ፊ ደግሞ ከ0.3 እስከ 1 ቻሬክስ ስለሚጠይቅ ሜቢ 101 አርጋችሁ ታስገባላችሁ። then ባይ ትሉታላችሁ ማለት ነው። ሶ በየወሩ እዚህ ጋር ያስገባችሁት TRDX ከ20 እስከ 23% ይወልድላችኋል ማለት ነው። እንደወለዳለው ማለት ነው። እና እዚህ ጋር ዲፖዚት አድርጌ ላሳያችሁ አንዴና እዚህ ጋር ሪሲቭ ትሉትና ከዛ በኋላ TRX ስለሆነ ዲፖዚት የማደርገው በትሮን አድሬስ ስለሆነ TRC20 የሚለውን አድሬሱን ኮፒ አድርግና እዚህ ጋር መጥቼ ከባይናንስ just withdraw ብየው በክሪፕቶ ኔትወርክ ዘን አድሬሱን እዚህ ጋር እናስገባለን። ማክስ እንለዋለን። ከዛ ዊዝድሮ ፕሮሰስ እያደረገልኝ ነው ማለት ነው። እና እዚህ ጋር እንደምታዩት መጥቶልኛል ማለት ነው። አሁን ወደዚህ ጋር ወደ $25 አካባቢ AI ትሬዲንግ ላይ መጥና just TRX እንለዋለን። ከዛ በኋላ 100 ነው ሚኒማም የሚቻለው ለዛ 100 ብየው ባይለዋለሁ። ከዛ እዚህ ጋር 6 ዲጂት ፓስወርድን አስገባልኛል። እሱን አስገባለታለሁ። በዚህ መልኩ እንግዲህ ፖዚሽን መያዝ ትችላላችሁ እዚህ ጋር ማለት ነው። አሁን ዴይሊ 0.1 USDT ፕሮፊት አለኝ። እኔ ያስገባሁት just 100 TRX ብቻ ስለሆነ ማለት ነው። እንግዲህ እዚህ ጋር እንደምታዩት AI ሆልዲንግ ፖዚሽን ብሎ አስቀምጦልኛል በዚህ መልኩ ማለት ነው። እዚህ ጋር ደግሞ በተጨማሪነት $100 ሰጥቶኛል ማለት ነው። just AI አካውንቴ ላይ ማለት ነው። አጠቃላይ ስለ ኤክስ ዋሌት ይህን ይመስላል ማለት ነው። እንዳልኳችሁ እዚህ ጋር የምታዩትን $1000 አሁን ላይ ማውጣት አትችሉም። ጀስት ቶክኑ ሊስት ሲሆን ከዛ በኋላ ነው ዊዝድሮ ማድረግ የምትችሉ ማውጣት የምትችሉት ማለት ነው። እናንተ ትክክለኛ ዋሌት ባላንሳችሁ ይሄ ዌብ3 አሴት የሚለው ነው ማለት ነው። እና ደግሞ ያው ጀማው ማስታወቂያ ስራ ብሎኝ እያሰሩኝ ስለሆነ ላይክ ማድረጋችሁ እንዳትረሱ። ሚስጥር ነው ደግሞ የአማርኛ አይችሉም ብዬ ስላሰብኩ ነው እንደዚህ ያወራሁት ማለት ነው። እና በቀጣይ እጣ ያወጣላቸውን ሰዎች እንይና ቪዲዮ የምጨርስ ይሆናል። እስካሁን ላይክ ያላደረጋችሁ ሰዎች ላይክ ማድረጋችሁ እንዳትረሱ። የኛ ቤተሰብ የሆናችሁ ደግሞ ሰብስክራይብ ምልክቷን ነክታችሁ ሰብስክራይብ አድርጉን። እና እንግዲህ ሽልማቱ ለ2 ሰው ነው የሚሆነው ማለት ነው። ቴሌግራም ላይ አስመርጫችሁ ነበር። አብዛኛው ሰው 2 ሰው ቢሆን ይሻላል ስላለ ለ2 ሰው 500 ብር የሚሸልም ይሆናል። ስለዚህ ጣውን አሁን እናወጣለን ማለት ነው። አጠቃላይ ወደ 38 ኮሜንት ነው ያለው። ከዛ ፒክ ዊነር ነውና የመጀመሪያው እድለኛ እንግዲህ ዳንኤል መኮንን እንኳን ደስ አለ። እሺ ሁለተኛ ፒክ ዊነር ድጋሚ እንለዋለን። የሁለተኛው ደግሞ ንጋቱ ሲሳይ K7K። ስለዚህ ሁለታችሁም እድለኞች እታች የቴሌግራም ዩዘር ኔም አስቀምጥላችኋለሁ። በዛ አውሩኝና 500 ብራችሁን መውሰድ ትችላላችሁ ማለት ነው። እንግዲህ እጣው በዚህ ቪዲዮ ይቀጥላል። ይህን ቪዲዮ ላይክ አድርጉት። የምትፈልጉትን ኮመንት አስተያየት ማስቀመጥ ትችላላችሁ። ሰብስክራይብ ማድረግ ደግሞ ግድ ነው። በሌላ ቪዲዮ እስከምንገናኝ ይመቻችሁ።